እንዴናችሁ ዶቼ እንኳን ወደ ፊልም መነጽር በሰላም መጣችሁ ያልኩኝ ወደ ዛሬው ፊልም አልፋለሁ። ፊልሙ የሚጀምረው ሊሳ የምትባል ተማሪ ላይ ነው። ሊሳ 16 ዓመቷ ሲሆን በጣም አይናፋር ልጅ ናት። እናም ትዕይንቱ ላይ ሊሳ ጫካ ውስጥ በአንድ ኮረብታ እየሮጠች ይታያል። ልብሷ የተቀዳደደ ሲሆን ፊቷን በደም ተላውሷል። እናም በድንገት አንድ ከፍ ካለ ደረጃ ላይ ትወድቃለች። እናም በቀረው ኃይሏ የሰው እርዳታ ትጠይቃለች። ከዛም ራሷን ሳተች። ደድሎ ሆኖ ግን አንድ መንገደኛ ጫካ ውስጥ አግኝቷት ወደ ሆስፒታል አምጥቷታል። በቀጣይም ሊሳ ሆስፒታል ውስጥ ትገኛለች። የጉዳቷ ክብደት ፊቷ ላይ በግልጽ ይታያል። በሆስፒታል ውስጥም ሁለት የፖሊስ አባላት በጉዳዩ ላይ የተወያዩ ነው። ከዚህም በፊት በነበረው የጉልበተኞች ሪፖርት ላይ በማመሰን ፖሊሶች ሊሳ በትምህርት ቤት ውስጥ ጉልበተኞች ጥቃት እንዳደረሱባት እርግጠኛ ናቸው። ነገር ግን ጉዳዩን ከማቅረባቸው በፊት ከሊሳ መግለጫ ማግኘት አለባቸው። የሊሳን ወላጆች ለማናገር ሞክረዋል። ነገር ግን እናቷ የሞተችው ከጥቂት ዓመታት በፊት ነው እና አባቷ ባህር ማዶ ነው ያለው። አባቷ በህይወቷ ውስጥ ምንም ተሳትፎ የለውም። ብትኖርም ብትሞትም ምንም ግድ አይሰጠውም። ወደ ንቃተ ህሊናዋ ስትመለስ የፖሊስ ዋና መርማሪ የሆነው ሚስተር ኪም ራሱን ያስተዋውቃል። ስለ ጤንነቷና ስለተከሰተው ጥቃት ብዙ ጥያቄ ይጠይቃታል። ነገር ግን ሊሳ በምርመራው ጊዜ መልስ ሳትሰጥ ትቀራለች። ከዛ ምርመራው በአስተማሪዋ ሚስሊ ተቋረጠ። እናም አስተማሪዋ ፖሊሱ እንዲሄድና ሊሳ እንድታርፍ ነገረችው። የአስተማሪዋ ዓላማ ግልጽ ነው። ሊሳ ለፖሊሱ ማን ምን እንዳደረጋት እንዳትናገር ነበር። ሚስተር ኪም በሩ ላይ 3 መካከለኛ እድሜ ያላቸው ሴቶችን አስተዋለ። ሊሳን በመደብደብ የተጠረጠሩት ልጆች እናቶች ናቸው። የመጡትም ሊሳን ለማስፈራራት ወይም ደግሞ እንዳትናገር ጉቦ ሊሰጧት እንደሆነ አስቧል። ተጎጂዋን ለማግኘት በህጋዊ መንገድ ስላልተፈቀደላቸው እንዲሄዱ ነገራቸው። ሴቶቹ ግን ጽኑ ናቸው። ባሎቻቸው ስልጣንና ገንዘብ ያላቸው ሰዎች ናቸው። ይህም ሴት ልጃቸው ከማንኛውም ነገር ሊያሸሹ እንደሚችሉ እንዲያምኑ ያደርጋቸዋል። ሚስተር ኪምም ሊሳን ወደ ተራራው የጠሯት ሴት ልጃቸው በመሆናቸውም ገለጸ። አንድና ጠጋለችና ሴቶቹ ዝም ብለው ለወቅ ነው የወጡት በማለት ያለ ጥርጣሬ ተናገረች። ክርክሩ ሲሞቅ ሊሳ ለማረፍ ስለፈለገች እንዲወጡ ነገረቻቸው። ከክስተቱ በኋላ አስተማሪዋ ሚስሊ ከትምህርት ቤት ርዕሰ መምህሩ ጋር ተገናኘች። ሁለቱም ሊሳ በትምህርት ቤት ውስጥ እንደተጨቆነች አውቃሉ። ነገር ግን የትምህርት ቤቱን ስም ላለማጥፋት ርዕሰ መምህሩ ሊሳን ሲሻላት ወደ ሌላ ትምህርት ቤት እንድትዘዋወር ይፈልጋል። ከጥቂት ሳምንታት በኋላ ሊሳ የተሻላት ይመጣል። በእግርም መሄድ ትጀምራለች። ሚስተር ኪም ባለፈው ሳምንት ስለ ሁኔታው ብዙ ጊዜ ሊጠይቃት ቢሞክርም ሊሳ ዝምታዋን ስላልሰበረች እና በቂ ማስረጃ ባለመገኘቱ ጉልበተኞቹ እንዲፈቱ ተደርጓል። አንድ ምሽት ሊሳ በጭንቅላቷ መጥፎ ሀሳቦች እንዲያሸንፉ ትፈቅዳለች። ራሷ ላይ መጥፎ ነገር ለማድረግ ትሞክራለች። ነገር ግን አንድ ሴት ወደ ክፍሏ ስትገባ ቆመች። ይህቺ ሴት ሚስ ሶሚ ትባላለች። አማካሪ መምህር ናት። ሚስ ሶሚ እንደ ሊሳ አይነት ብዙ ተማሪዎች ካሉበት ችግር እንዲወጡ ረድታቸዋለች። እሷ እንደ ማንኛውም አማካሪ አይደለች። እሷ በትምህርት ቤት ውስጥ በጉልበተኞች ትሰቃይ ነበር እና ደካማ የመሆን ስሜትን ጠንቅቃ ታውቃለች። ስለዚህም ተማሪዎቿ ጉልበተኞችን እንዲበቀሉ ትረዳቸዋለች። ሶሚ ለሊሳ ያዘነች አትመስልም። ይልቁንም የዛን ሌሊት ክስተቶችን እንድታስታውስ ታደርጋታለች። ይህም ሊሳ እንድትሰበርና እንድታለቅስ ያደርጋታል። ሊሳ ስትረጋጋ ሶሚ ለሊሳ እስክትመለስ ድረስ በህይወት እንድትቆይ ነገረቻት። በማግስቱ ሊሳ እየለቀቀች ነው። የጉልበተኞቹ መሪ የሆነችውን ናዮን ትጎበኛታለች። አዲስ የትምህርት ቤት ዩኒፎርም አመጣችላት። አሮጌው እንደተቀደደ ስላወቀች በሷ ምክንያት ሊሳ ልትሞት የነበረ ቢሆንም ናዮን ምንም አልጸጸታትም እና ከሞቷታ በፊት ብትሞት እንደሚሻል ነገረቻት። እሷም በጆሮዋ ከፖሊሶች እንድትርቅ አስጠነቀቀቻት። ከሄደች በኋላ ሶሚ ወደ ክፍሉ ገባች። ሁሉንም ያወሩትን ሰምታ ነበርና ሊሳን ወደ ቤቷ ወሰደቻት እና እንድታርፍ አደረገቻት። ከዛም በኋላ ሊሳና ሶሚ እናቷ ከመሞቷ በፊት ወደ ነበረችበት ሰፈር ሄደች። እናም ሊሳ ታሪኳን እያስታወሰች ነው። አንድ ልጅ ቀልቧን ሳበቻት። እናም ስትከተላት የእሷ መንትያ መሆኗን አወቀች። ጄኒ ትባላለች። ሊሳ ከሷ ጋር ለማውራት ትሞክራለች። ነገር ግን ጄኒ ፍላጎት ስላልነበራት ጥላት ትሄዳለች። የልጆቹ ወላጆች ከመወለዳቸው በፊት እንደተፋቱና ጥንዶቹ ጥሩ ግንኙነት አልነበራቸውም። እንዲሁም አባትየው ከሊሳና ከጄኒ ጋር ምንም ግንኙነት እንዲኖረው ፈጽሞ አይፈልግም። ነገር ግን ከጊዜያት በኋላ የእናትየው የገንዘብ ሁኔታ የተዳከመ ሲመጣ ሊሳና አባቷ ቤት ትታ እሷ ከጄኒ ጋር ለመኖር ትመርጣለች።
እህቶቹ ከክስተቱ በኋላ ተገናኝተው አያውቁም። እናም ሊሳ እሷን እንደ ሸክም ከሚቆጥረው አባቷ ጋር መኖር ነበረባት። በሚቀጥለው ቀን ሶሚ ጄኒን ተከተለቻትና ወደ ሱቅ ገባች። ጄኒ ጋር እየሰረቀች መሆኑን አስተዋለች። ውጪ ያስቆመቻትና እርዳታ ጠየቀቻት። ጄኒ እህቷ በጉልበተኞች ልትሞት እንደተቃረበች ብትነግራትም ለእርዳታ ፍላጎት አልነበራትም። ነገር ግን ሶሚ እነሱን ለማገዝ ከተስማማች ብዙ ገንዘብ እንደምትሰጣት ነገረቻት። ሶስቱም በሶሚ ቤት ይገናኛሉ። እቅዱ አንድ መደምደሚያ ላይ እስከሚደርስ ድረስ ለአንድ ሳምንት ያህል አብረው እንዲኖሩ ትጠቁማለች። በመጀመሪያ ጄኒ ሀሳቡን አልተቀበለችም ነበር። ከዛ በኋላ ግን ለማድረግ ተስማማች። ግን ከዛ ጉልበተኞቹን ትምህርት ለማስተማር እንደ ሊሳ ትምህርት ቤት መሄድ እንዳለባት ነገረቻት። ይህንን ስታውቅ ጥላቸው ወጣች። ጄኒ ከዓመታት በፊት ነበር ትምህርቷን ያቋረጠችው። ለሷ ምንም ያህል ገንዘብ ብትሰጣት ወደ ትምህርት ቤት ለመሄድ ግን ዋጋ የለውም። በድጋሚ ለመተባበር ፈቃደኛ አይደለችም እና ከአፓርታማው ወጣች። ከጥቂት ደቂቃዎች በኋላ ግን በቡድን ቻት ውስጥ ቪዲዮ ትቀበላለች። ቪዲዮውም ሊሳ ስትደበደብ የሚያሳይ ነበር። ጉልበተኞቹ ልብሷን ቀደውት መሬት ላይ እየወረወሩትና ደጋግሞ በእርግጫ ሲመቷት እና አንድ አጸያፊ ድምጽ ያላት ልጅ ስትስቅ ሁሉም ነገር ተቀርጿል። ይህ ጃኒ በጣም ያበሳጫታል። ወደ አፓርታማው ተመልሳ ሊሳን ፈሪ ብላ ጠራቻት። ቪዲዮውም ሊሳን አሰቃቂው ምሽትን ያስታውሳታል እና ከሚገባው በላይ መተንፈስ ችግር ያጋጥማታል። ጄኒ መንትያዋ እንዲህ ባለ ሁኔታ ውስጥ ስትመለከታት ለሷ በማዘን ምንም ልትረዳት እንደማትችል ታውቃለች። ከዛ በፍጥነት አጸያፊ ሳቅ ያላትን ልጅ ከየት ማግኘት እንደምትችል ጠየቀቻት። በሚቀጥለው ቀንም ጄኒ እንደ ሊሳ ወደ ትምህርት ቤት ትሄዳለች። የክፍል ልጆች በባህሪዋ ላይ በግልጽ የሚታይ ለውጥን ያስተውላሉ። ነገር ግን ማንም ትኩረት አልሰጣትም። የጉልበተኞቹ ቡድን ወደ ክፍሉ ሲገቡ ናዮም በደስታ በጆኒ ጠረጴዛ ላይ ተቀምጣ ወደ ትምህርት ቤት ስለተመለሰች ቆንጆ በማለት ተሳለቀችባት። በሳቋ ምክንያት ጄኒ ናዮም በቪዲዮ ላይ ያለችው ልጅ እንደሆነችና ሌሎች ሁሉ ሊሳን እንዲደበድቡ ያደረገችው እሷ እንደሆነች ተገነዘበች። ናዮን ለመማታት ስትሞክር ጄኒ በአንድ ምት ወደ መሬት ትጥላታለች። ከዛ ጸጉሯን ይዛ ላዋ ላይ ተቀምጣ እንደገና እንድትስቅ ጠየቀቻት። ይህንን ተከትሎ እሷን እያነቀቻት ቪዲዮ ቀረጸቻት። የጉልበተኛዋ ጓደኞች ምንም ማድረግ አልቻሉም። ይልቁንም ፈርተው ወደ ኋላ ሸሹ። ሚስሊ በመምጣት አቋረጠቻቸው። እነሱን ለመቅጣት አንድ የግል ክፍል ወሰደቻቸው። ነገር ግን ጄኒ መመር የምትታዘዝ ሰው አይደለችም። እሷና ሚስሊ ብቻቸውን ሲሆኑ እስክሪብቶ ይዛ ወደ እሷ ተጠጋችና ጄኒ ሚስሊን ለሊሳ ኢፍትሃዊ ሆነሻል ስትላት ሊሳ በፍርሃት ደርቃ ቀረች። ከዚያም በኋላ ጄኒ ወደ ቤት ትመለሳለች እና ሊሳን የናዮንን ቪዲዮ ታሳያታለች። ሊሳ ስለ ጉዳዩ ምን እንደሚሰማት አታውቅም። ምክንያቱም እሷ ጉልበተኞች ቢሆኑ እንኳን ጥቃትን አትደግፍም። ሶሚ ለጄኒ እንዲህ አይነት ነገር ድጋሚ እንዳታረግ ታስጠነቅቃታለች። ምክንያቱም በሷ ምክንያት እህቷ ችግር ውስጥ ልትገባ ስለምትችል ነበር። በሚቀጥለው ቀን የመንትዮቹ ልደት ነበር። በህይወታቸው ለመጀመሪያ ጊዜ ኬክ ለራሳቸው ገዙ። ሊሳ ለጄኒ ስትናገር ከወላጆቿ ምንም አይነት ፍቅር ስላላገኘች ህይወቷ ምን ያህል ከባድ እንደነበር ነገረቻት። ጄኒ ከሷ ጋር አዘነች። እሷም ቀበል አድርጋ ከእናቷ ጋር በደህንነት ውስጥ ጥሩ ህይወት እንዳልኖሩ ነገረቻት። በሚቀጥለው ቀን ጄኒ ተኝታለች። ሊሳ በራሷ ወደ ትምህርት ቤት ለመሄድ ወሰነች። ናዮን በባለፈው ስለተማረች አታስቸግረኝም ብላ ታስባለች። በትምህርት ቤት ውስጥም የናዮን እናት ሊሳን ወደ ሌላ ትምህርት ቤት የምታስተላልፍበትን መንገድ ከርዕሰ መምህሩ ጋርና ከሚስሊ ጋር የተወያዩ ነው። የናዮን እናት ሊሳ ልጃቸውን ለመበቀል እንደምትሞክር ትፈራለች እና በተቻለ ፍጥነት እንድትሄድ ትፈልጋለች። ርዕሰ መምህሩ ሁሉም ነገር እንደሚያስተካክል ይነግራታል። ይህ በእንዲህ እንዳለ ሊሳ ንግግራቸውን ከበር ላይ ሆና ትሰማለች እና እንባ እየተናነቃት ወደ መጸዳጃ ቤት እየሮጠች ናዮንን ሳታያት ገባች። ከዛ ናዮን ለመበቀል አሰበች እና በባልዲ ሙሉ ውሃ በላዩ ላይ ለቀቀችባት። ከዛም ሊሳ እንደረጠበች ወደ ቤቷ ተመለሰች። እናም በድካም በር ላይ ወደቀች። ሶሚ እሷን ለመርዳት ጀመረች። ጄኒ በንዴት ብግን ብላ ወዲያውኑ ለናዮን ደውላ ሊሳን ስትደበድብ የሚያሳየውን ቪዲዮ በበይነ መረብ ላይ እንዲለቀቅ ካልፈለገች ወደ ተራራው እንድትመጣ ነገረቻት። ቪዲዮ ናዮንን በጉልበተኝነት ጥፋተኛ ስለሚያደርጋት ፈርታ ትሄዳለች። ተራራው ላይ ስትደርስም ጄኒ ጭንቅላቷን እንዲቆይ እስካሁን ሰብስክራይብ አላደረጋችሁ የላይክ ምልክቷና ደውሉን በመጫን ቤተሰብ ይሁኑ። ጭንቅላቷን መታጣለቻት። ወደ ራሷ ስትመለስ እጅና እግሯ ታስሮ አፏ ተሽጎ ታገኘዋለች። ጄኒ አፏ ላይ ያለውን ፕላስተር አንስታ በግድ ሙሉ የታሸገ ውሃ እንድትጠጣ ታደርጋታለች። ከዚያም ሌላ በአሲድ የተሞላ ሃይላንድ አመጣችባት። ናዮን ለህይወቷ ሰግታ ማልቀስ ጀመረች። ይህንም ጃኒ በከባዱ እንድትስቅ ያደርጋታል።
አሲዱን በአደገኛ ሁኔታ ወደ ፊቷ ላይ ታፈሳለች። ነገር ግን እንደማትገላት ቃል ገብታ ነበር። በአሁኑ ጊዜ ናዮን መተንፈስ ስለተቸገረች በኃይለኛው ያለቀሰች ነው። እናም ጄኒ እግሮቿን ሳትፈታ በህይወት ለመቆየት ከፈለገች እንድትሮጥ ነገረቻት። ናዮን እድሉን ተጠቅማ ብትሮጥም ከጥቂት ሩጫዎች በኋላ ትወድቃለች። ሊሳ በቦታው ደርሳ ናዮንን ለዛ ለማድረግ ትሞክራለች። ምክንያቱም ተጨማሪ ሰዎች እንዲጎዱ አትፈልግም። ከሴኮንዶች በኋላ ሶሚ ትመጣለች እና ባየችው ነገር ደነገጠች። ጄኒ ትዕግስት በማጣቷን ተወቅሳታለች። ወዲያውኑ ለናዮን አምቡላንስ ጠሩ። በሚቀጥለው ትዕይንት ላይ ጄኒ በፖሊሶች እየተመረመረች ነው። ፖሊሶቿ ስለሷ ሲያወሩ ከዚህ በፊት ጥቃት የደረሰባት አትመስልም። ይልቁንም ተጠርጣሪ ነው የምትመስለው። ሶሚ መጣችና እሷን እንዲለቋት ጠየቀች። ፖሊሱም ናዮን እስከምትነቃ ድረስ ጄኒን ለቀቋት። ከውጪ ጄኒ በድርጊቷ እንደማትጸጸትና እድሉን ካገኘች እንደገና እንደምታደርግ ነገረቻት። ተስፋ የቆረጠችው ሶሚ ወደ ቤቷ ብቻዋን ትሄዳለች። ከዛም የናዮን እናት ጄኒን እየመታቻት መውቀስ ጀመረች። ጄኒን በሴትየዋ ላይ የተሳለቀች እንደ ልጇ እንድትስቅ ጠየቀቻት። ስትከራከርም የሰራችው ነገር ብድር መመለሻ ብቻ እንደሆነ ነገረቻት። ፖሊሱም እሷ ጥፋተኛ መሆኗን ተረዳ። ሚስተር ኪምም በሊሳ ስም ጄኒ ሲጠራት እሷም ቀበል አርግታ የምትፈልገው ሊሳን እቤት ውስጥ እንዳለች ነገረችው። ከዛም በኋላ ሚስተር ኪምና አብሮት የነበሩት ፖሊሶች ወደ ሊሳ ቤት እየሄዱ ነው። ነገር ግን ኪም የጄኒን ሀሳብ ከአእምሮ ማውጣት አልቻለም። በተጨማሪም በሆስፒታል ውስጥ ከነበረችበት ጊዜ ጀምሮ በባህሪዋ ላይ ከፍተኛ ለውጥን አስተውሏል። ለፍተሻ ወደ ቤቱ ይገባል። ነገር ግን ቦታው ሲደርስ ባዶ ሆኖ አገኘው። ከዛ ከሆስፒታል ተደወለለትና ናዮን እንደነቃች ይነገረዋል። ጥቃት በደረሰባት ጊዜ በቦታው ላይ ሌላ ሰው እንዳለ እየተናገረች ነው። ወደ ኋላ ስንመለስ ናዮን በተራሮች ላይ መሬት ላይ በተኛችበት ጊዜ ጄኒ ብቻዋን እንደነበረች ያሳየናል። እንዲሁም ጄኒ፣ ሊሳ እና ሶሚ ሁሉም አንድ አይነት ሰዎች ናቸው። እስካሁን ድረስ ሊሳ ከሁለቱም ጋር ስትነጋገር ከራሷ ጋር ብቻ ነበር የምታወራው። እሷ በጭራሽ መንታት የላትም። ሊሳ በጣም ብቸኛ ስለነበረች እሷን የሚንከባከባት ሰው እንዳለ በማሰብ ነበር። ብዙም ሳይቆይ ቅዠቱ ወደ አባዜ ተለወጠና የማንነት መቃወስ ተፈጠረባት። ይህ በእንዲህ እንዳለ ሶሊ የስነ ልቦና አማካሪ ስትሆን ሊሳን የምትረዳት እሷ ብቻ ነበረች። ነገር ግን ሶሚ ሊሳን በሆስፒታል ውስጥ አግኝታት አታውቅም። ሊሳ ብቸኝነቷን ለመቋቋም እዛ እንዳገኘቻት በጭንቅላቷ ፈጥራ እያሰበች ነበር። እናም በመጨረሻ የውሸት ማንነቷ ላይ ጨመረቻት። ፍርድ ቤቱ በሊሳ ላይ በትክክል ምን ችግር እንዳለባት አወቀ። እናም ትምህርቷን አቋርጣ ወደ ሕክምና እንድትገባ አደረጋት እና በአእምሮ ጤንነቷ ላይ ታተኩራለች። ከዛም ስለ ቀድሞ ጉዳቷ ቴራፒ ስታወራ የሚያሳይ ክሊፕ እናያለን። በመጨረሻ ትዕይንት ውስጥ ሊሳ በስተመጨረሻ ከበሽታዋ ድናለች እና ከትክክለኛዋ ሶሚ ጋር በአውሮፕላን ማረፊያ ላይ ናቸው። ሊሳ አዲስ ሕይወት ለመጀመር ወደ ሌላ ከተማ እየበረረች ነው። ዶቼ የዛሬ ፊልም እዚህ ጋር ያበቃል። በሌላ ፊልም እስከምንገናኝ ሰላም ሆኖልኝ